ሰላም የዘወትር የሰይፈ ስላሴ ጸሎት ተከታታዮቻችን እንደምን ዋላችሁ? ያው እንደተለመደው ጸሎቱን ከመጀመራችን በፊት በአንዳንድ ሐሳብ ከፊት በማስቀደም በተግባር ያየነውን የሰማነውን ምስክርነት ስጡ የተባልነውን እየተናገርን እንቀጥላለን። ለዛሬ ግን ይዤላችሁ የመጣሁት ትንሽዬ ሐሳብ ነች። በዚች ሐሳብ ላይ ብናስብባት የሚል ነው። ምንድነው? የሚጸልይ የሚሰግድ አምላኩን የሚያውቅ የሚቆርብ ክርስቲያን መቸገር የለበትም። ትክክለኛ ኦርቶዶክስ ሊረዳ ይገባል። በዚህ ጉዳይ ላይ ማህበር ተመስርቶ ትክክለኛ የሆኑት የተለወጡት ተለይተው በአንድ ማህበር ውስጥ ገብተው የሥራ ዕድል ሲገኝ በሥራ ዕድል መረዳት ያለባቸው እየተረዱ፣ ምክንያቱም ይህን ያልኩበት ምክንያት የተለወጡ እግዚአብሔርን በትዕግስት የሚጠብቁ በስራ የሚፈተኑ ክርስቲያኖች ኦርቶዶክሶች በየቦታው አሉም እየኖሩም ነው። እነዚህ ሰዎች እውነተኛውን መንገድ ይዘው ክርስቶስን እየወሰዱ ስጋና ደሙ መቸገር የለባቸውም። በስራ ዕድል ለነሱ መሰጠት አለበት። ይሄ የሚመለከተው ሁሉንም ኦርቶዶክስ አይደለም፣ የተለወጠውን ነው። ምክንያቱም እነዚህ ሰዎች እየተፈተኑ ያሉት በራሳቸው በክርስቲያኖች በኦርቶዶክሶችም ሊሆን ስለሚችል ማለት ነው። ምክንያቱም የተለወጠውን እግዚአብሔር የሚያውቀዋል፣ ሰይጣን የሚያውቀዋል ትክክለኛ መንገድ ላይ ያለውን። ስለዚህ እነዚህን ሰዎች ለመፈተን ዲያብሎስ በገዛ ወገናቸውም በአሕዛብ ላይ አድሮ እየፈተናቸውም ያሉ ሰዎች አሉ። አሕዛቦች እንኳን እውነተኛዋን ያልያዙበት እምነታቸው እንዲህ ከተባበሩ እኛ ለምን አንተባበርም? ሰይጣን ክርስቲያኖችን ወይንም በትክክለኛ የተለወጡትን እየፈተነ ከመንገዳቸው እንዲስቱ በእንጀራ እየመጣባቸው ስለሆነ ይህን ንብረት ለምን አናጣክርም? የራሳችን ንብረት ለምን አንፈጥርም? ትክክለኛ ለተቸገሩ ኦርቶዶክሳውያን፣ ለሚጾሙ፣ ለሚቀርቡ፣ ቅዱስ ቁርባን ለሚወስዱ፣ ለሚሰግዱ፣ ከክፉ ስራ ራሳቸውን ጠብቀው አምላካቸውን በትዕግስት የሚጠብቁ እነዚህ አንዳንድ በየቤታችን እንደ የተለወጡ ሰዎች ሊኖሩ ይችላሉ። በልዩ ልዩ ትምህርት ተለውጠው ከተለያየ ነገር ተላቀው ዛሬ ንጹህ ሆነው ግን እድል የሚጠብቁ ሰዎች አሉ። እነዚህን አሰባስበን ወደ አንድ ህብረት አምጥተን በኢኮኖሚ መረዳት ያለበትን በኢኮኖሚ እየረዳን እርስ በርሳችን በጸሎት እየተሳሰብን፣ በስራ ዕድል ከሆነ ስራ ዕድል ለነዚህ ለተለወጡ ኦርቶዶክሳውያን ቅድሚያ መሰጠት አለበት የሚል ሐሳብ ይዤ ነው የመጣሁት። ይሄን ሐሳብ ከደገፋችሁት በኮሜንት ላይ አሳውቁን። ቪዲዮውን መስራት የምትፈልጉ ስሩበት። እነዚህን ሰዎች ዝም ብሎ በመዝገባ ሳይሆን በትውውቅ ቢሆን ትክክለኛ የተለወጠ ክርስቲያን ራሱን የለወጠ አንድ ራሱን ብሎ ቢቆጥር፣ ሁለት ደግሞ ከጎኑ ያለውን ከጓደኛውን በሰውም የሚያውቀውን እንደዛ እያለ ቢመዘገብ። ምክንያቱም በእንደዚህ አይነት እርዳታ በሚባልበት ጊዜ ሁሉም ዘው ብሎ የመግባት ባህሪ ስላለው ማለት ነው። ስለዚህ እንደዚህ በህብረት በሚፈጠርበት ጊዜ የተለወጡ ኦርቶዶክሳውያን ክርስቲያንን ለመርዳት በመንፈሳዊ አንድነትም ለመቆም ስለሚያገዝ። ሁለተኛው ነገር እነዚህ ኦርቶዶክሳውያንን በስራ ቦታችን ብንቀጥራቸው ብዙ በረከት ይዘው ይመጣሉ። ብዙ የድርጅታችንን ይታደጋሉ፣ በጸሎት ይታደጋሉ። ይሄን በገጠመኝም ላይ በመምህር ተስፋዬ በመምህር ግርማ ገጠመኝ ላይም ሰምታችሁታል። ብዙ ተአምር የሚያደርጉ ብዙ እድላችንን የሚዘጉት ሰዎችን በስራ ቦታችን ላይ በእነዚህ ሰዎች ጸሎት እድላችን ይከፈታል፣ ክርስቲያናዊ መንገዳችን ይስተካከላል። ስለዚህ እነዚህን ሰዎች መቅጠር ለራስ ብቻ አይደለም፣ ለሀገርም፣ ለወገንም፣ ለቤተሰብም መዳኛ ምክንያት ነው። በአሁን ሰዓት እግዚአብሔር ባልታሰበ ሰው ላይ አድሮ ቤተሰብ እያዳነ ነው፣ ትውልድ እያዳነ ነው፣ አገር እያዳነ ነው። እነዚህን ሐሳቦች ይዘን በአንድነት ሰግደን ማህበር ከፍተን እርስ በርሳችን በጸሎትም ወይም ደግሞ በመረዳዳት ብንተሳሰብ የሚል ነው። ምክንያቱም እነዚህ ሰዎች በረከት ናቸው። ሰው አላወቀም እንጂ እድሉ የተዘጋው በሩ የተዘጋበት የሥራ እድሉ የከሸፈበት ወይም ደግሞ ንግዱ የቆመበት ብዙ ሰው አለ። በትክክለኛ መንገድ ሄደ። ማሸነፊያው መንገድ ይህንን ሐሳብ ነቅቶ መቀበልና ወደዚህ ማህበር መግባት፣ እንደዚህ አይነትን ሰዎች ወደ ስራ ቦታችሁ መጋበዝ ነው። እነዚህ አይነት ሰዎች ወደ ቤታችሁ ሲመጡ ሳይጸልዩ ከቤታቸው አይወጡ።
ሳይሰግዱ ከቤታቸው አይወጡም። እግዚአብሔር በቀኝ አውለኝ ብለው ሳይውሉ ወደ ስራ አይሄዱም። ሰው ከነሱ ጋር የሚሄድ የእግዚአብሔር ኃይል አለ። ያ ኃይል እናንተንም ይረዳል፣ እነሱንም ይታገዳል። በትክክለኛ እምነት የሚራመዱ ሰዎች እነዚህ ሰዎች ወደ ማህበራችን መጋበዝ ግዴታ ይለናል። ይህን ሐሳብ ለማቅረብ ነው። ወደ ዛሬው የሰይፈ ሥላሴ ጸሎት እንሄዳለን። በጣም አመሰግናለሁ። ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን የሰማዕትነት አክሊል እቀዳጅ ዘንድ ተድላ ደስታ ካለበት ገነት አስገቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወማት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደኩበት አንሱኝ። በቸርነታችሁም ከሩቅ ጠቅሳችሁ ቅጠሩኝ። ከጋኔን ከድንገተኛ መጋኛ ተጠብቁኝ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴም የጸሎት እሸት አበረከትላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የሚጋፉኝን ይገፋቸው ዘንድ የሚቃወሙኝንም እንዲቃወሟቸውና ፈርዖንን በነቢዩ በሙሴ ምክንያት እንደሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጸረ መንግስታችሁ እማጸናለሁ። ስለ እዝራና ስለ ሄኖክ ሲባል ገነትን ስለ ጎበኛችሁ እኔን ባሪያችሁን በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደርጋልና ኮከብ ክብር የተባለው የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገስታትን ደመሰሰው እንዳጠፋቸው የኔንም ጠላቶቼን ይደምስሱልኝ ዘንድ እማጸናለሁ። ጠላቶቹ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔን ከምድረ ገጽ ላይ እንድጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና እንደ ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኖሩ። አዳምና ሔዋንን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቃናቸው አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳመጡብኝ ጥልቅ በሆነ በእሳት ባህር አሰጥሟቸው። አሁንም እነሆ ጠላቶቼ በእሾህና አሜከላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን በፊታቸው ከፍርሃት በስተቀር በፍጹም ደስታ አገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶቼን በውሾች ማደሪያ አሳድሯቸው። የምታስፈራዋንም ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምህረት ዝናብ አይረድላቸው። የሕይወት ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽኔት በሆነች መለኮታዊነት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይንም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ አርኳት አጠጧት። ነፍሴ ሆይ ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የሕይወት ህብስት መግቧት። ነፍሴንና ስጋዬ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉኝ እማጸናለሁ።
በገነት አድርጉኝ። ከነቢያት ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለተ እኪት ከዘመን መንሱት ሰውሩኝ። እኔ በደለኛ የምሆን እኔንና ቤተሰቤን አገልጋዮቹን ከድንገተኛ ሞት እድን ዘንድ ልዩ ሶስት የሚሆን ስማችሁን እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛም በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም ዕውቀትንና በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮቱ ግን አንድ አምላክ ብዬ እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆንና ለማይጠገበው በአብ በወልድ መንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋው በማያረጅና በማያልፍ በአብ በወልድ መንፈስ ቅዱስ ስም አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ መንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረው በአብ በወልድ መንፈስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ መንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን የሚችል በአብ በወልድ መንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን፣ ክርክርን በሚሽር በሚያጠፋና በሚደመስስ በአብ በወልድ መንፈስ ቅዱስ ስም አምላካዊ ቃል እማጸናለሁ። በሚያደህይና በሚያበለጽግ በአብ በወልድ መንፈስ ቅዱስ አምላካዊ መንግስት ወይንም ስልጣን እማጸናለሁ። እጅግ በሚያስፈራ ነፍስና ስጋን በሚያስደነግጥ በአብ በወልድ መንፈስ ቅዱስ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ የሚቆራርጥ በመለኮት በአብ በወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄው ዘይ ሄድ ጤት ዮድ ካፍ ላሜድ ሜም ኖን ሳሜክ ኤ ፌ ጻዴ ኮፍ ሬስ ሳንታው በሚባሉ በአብ በወልድ መንፈስ ቅዱስ ስም እያመንኩ አቤቱ አምላክ ሆይ ልመናዬ ወደ አንተ ትቅረብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና በቅዱስ ድንግልት ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማየ ዮርዳኖስ በተጠመቀና የጌትነቱ ክብር በደብረ ታቦር በተገለጸ አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማይ ተብላ በምትጠራው ማደሪያውን መሰወሪያውንም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርባኛው ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደው በቅዱስ ሥጋው በክብር ደሙ እማጸናለሁ። በዚህ ሁሉ በተጠሩና ባልተጠሩ አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያን፣ መሰረባውያን፣ ሰብአውያን ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከመሆን ከኔ ዘንድ ከቤተሰብ ዘንድ እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለም ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ ለሌለው የአብ የባህሪ አንድ ልጅ በሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብ የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ነው። ጌትነቱም ዙፋኑ ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም ባህሪ አምላክ ነው። የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባህሪ አምላክ ነው። የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሶስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝውውርነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል።
ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካል ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ሥላሴ ቅድምና ምስጋና ይገባል። ህልፈተ ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩነት፣ ተጨማሪነት፣ ስም ለማያስፈልገው ለማይስማማው ለሥላሴ ምስጋና ይገባል። ከፍጹም ሶስትነት ወደ አራትነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለትነት ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ ነደ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ለሥላሴ ምስጋና ይገባል። ዛሬም ዘውትርም ለዘላለሙ አሜን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ አቤቱ ይህችን ጸሎት አስጀምረ ስላስጨረስከን እናመሰግንሃለን። ለጸሎት አነሳስተህ አቤቱ ላስጀመርክን ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይግባ። ጌታችን ኢየሱስ ክርስቶስ ሆይ አቤቱ በእኛ ላይ የሚያስቡትን የክፉን አጋንንትን ኃይልና ሰራዊቱን ሁሉ አቤቱ በዚች በተቀደሰች ጸሎት ላይ አቤቱ አድረህ ኃይላቸውን አድክም፣ ስራቸውን አክሽፍ። እግዚአብሔር አምላክ ኢየሱስ ክርስቶስ ሆይ አቤቱ በቀኝ አውለን፣ አቤቱ ከጥፋት መንገድ ሰውረህ ወደ መልካሚቱ ወደ ብርሃን መንገድ ምራን። ኢየሱስ ክርስቶስ ሆይ ልቦናችንንና ሕሊናችንን አብራ፣ የተሰወረብንን አንተ ግለጥልን። አስጀምሮ ላስጨረሰን ለልዑል እግዚአብሔር ዘወትር ለዘላለም እስከ ዘላለም በፍጥረት አንደበት ሁሉ ምስጋና ይሁን፣ አሜን።